ሙቶ ራሱ የማይታረፍበት ሀገር እንዳያችሁት የሞት አጽም ይዘው መድረክ ላይ ያቀረቡት ነው ያሉት ኦርቶዶክሳውያን። ይሄን ለምንድን የሚያደርጉት ስንል አጽሙ ያለበት ቦታ ይፈውሳል፣ እዛ ቦታ የሄደ ገሃነም አይገባም፣ አጽሙን ያየ ገሃነም አይገባም የሚል ባዕድ አስተምሮ አላቸው። ማስረጃ ተመልከቱ። ገድለ ተክለ ሃይማኖት ምዕራፍ 60 ላይ እንደዚህ ይላል። አዳምጡ። የተክለ ሃይማኖት አጽም ካረፈበት ቦታ ቁርባንን የተቀበለ ሁሉ ሲኦልን አያይም ሲል ጌታ አንደበት ለማን ብለህ በእውነት እነጋሃልን አሉት ይላል ቄሶቹ። አይታችሁ ከሆነ ምን አለ እዚህ ጋር ጌታ አጽሙ ያረፈበት ቦታ ሄዶ ቁርባን የተቀበለ ካለ ገሃነም አይገባም ይላል። ስለዚህ ገሃነም ላለመግባት እያው እንደዚህ የሞቱ ሰዎችን እያወጡ ያሰቃያሉ፣ አጽም ያደርጋሉ ማለት ቢላህ አለይኩም። እንግዲህ አጽም እኮ ነው፣ ግን ንግድ እንዲያደርግ ይሆን አላውቅም፣ መድረክ ላይ እየወሰደ ያቆሙታልና ይሄ ነገር ሊትራሊ ባዕድ የሆነ ከጣዖት አምላኪ ያመጣ ተግባር ነው። ባካችሁ ንጹሃን ይረፉበት፣ የሞቱ ሰዎችን አታስጨንቁ። ወሰላሙ አለይኩም።